በኮሎኔል መንግስቱ ኃይለማርያምና ግብረ አበሮቻቸው የዛሬ 49 ዓመት 1969 የኢትዮጵያን ታሪክ እስከ ወዲያኛው የቀየረ አንድ ክስተት ተፈጥሮ ነበር። ለዚህም ክስተት መነሻ የነበረው ከአንድ ወር በፊት ተደርጎ የነበረው የደርግ አጠቃላይ ጉባኤ ነው። ይህም ጉባኤ ያነሳው ዋና ሀሳብ የመዋቅር ለውጥ ሲሆን በዚህም የመዋቅር ለውጥ መሰረት ኮሎኔል መንግስቱ ተቃዋሚ የነበሩት ጄኔራል ተፈሪ በንቲና ሌሎች ግብረ አበሮቻቸው ከፍተኛ ስልጣንን ሲያገኙ፣ ኮሎኔል መንግስቱ ኃይለማርያም ግን ስልጣናቸው ተቀንሶ ነበር። ነገር ግን በዚህ መልኩ እንደማይቀጥሉ ለራሳቸው ቃል ገብተው ነው የወጡ። ይህንንም ለማሳካት የተጠቀሙት ቀን ጥር 26 ቀን ነበር። ጥር 26 ቀን እንደ ማንኛውም ተራ ቀን የጀመረው ብዙ የደርግ ባለስልጣናት እንደሚያደርጉት በቤተ መንግስት ውስጥ በምትገኝ ካፌ ውስጥ ቡናቸውን ጠጥተው ወደ ስራ ገበታቸው ተበተኑ። ከጥቂት ደቂቃ በኋላ ግን አንድ አስቸኳይ ስብሰባ አለ ተብለው ሁሉም የደርግ ባለስልጣናት በአንድ አዳራሽ ይሰበሰቡ። ስብሰባው እንደተጀመረ ከጥቂት ደቂቃ በኋላ አንድ የስልክ ጥሪ ይመጣና ኮሎኔል መንግስቱ አንስተው ጓዶች፣ አንድ አስቸኳይ ጉዳይ ገጥሞኛልና ወደ ወለጋ አካባቢ መሄድ አለብኝ ብለው ስብሰባውን አቋርጠው ይወጣሉ። እሳቸው ከወጡ ከጥቂት ደቂቃ በኋላ ብዙ ወታደሮች ጉባኤውን ይከቡና እያንዳንዳችሁ እንዳትቀሳቀሱ መሳሪያችሁን አስረክቡ ብለው የሁሉንም ባለስልጣናት መሳሪያ ይቀበላሉ ማለት። ከዛ በኋላ የኮሎኔል መንግስቱ የቅርብ ሰው የነበረ ኮሎኔል ዳንኤል የሚባል ይመጣና ጉባኤውን ለሁለት ይከፍላል። በቀኝ በኩል የሌተናል ጄኔራል ተፈሪ በንቲንና የኮሎኔል መንግስቱ ተቃዋሚ የሆኑትን በአንድ ጎራ ያደረግና ሌሎቹን ደግሞ በሌላ ጎራ ያደረግና እነ ጄኔራል ተፈሪ በንቲን ወደ ታችኛው ክፍል ወደሚገኘው አንድ ጋራዥ ይዟቸው ይሄዳል። ከዛ በኋላ ኮሎኔል መንግስቱ ለመጨረሻ ጊዜ ይመጡና ከሩቅ ሆነው እነዛ 7 የተለዩትን ባለስልጣናት ይመለከቱና ትክክል ነው ብለው ከዛ ጋራዥ ይወጡ። ከጥቂት ደቂቃ በኋላ ድምፅ ማስፈኛ የተደረገለት መትረየስ ሲገጠምና ሁሉም 7 ባለስልጣናት ይረሸናል። የዛን ቀን ማታ በሬዲዮ አብዮቱ ከተከላካይነት ወደ አጥቂነት ተሸጋገረ ተብሎ በዜና ይታወጃል። ኮሎኔል መንግስቱ በነገታው መስቀል አደባባይ ላይ ቀይ የደም ጠርሙስ በህዝብ መሀል ይሰብሩና የአብዮቱ ተቃዋሚዎች ተደመሰሱ ብለው ስልጣንን ለብቻቸው በመቆናጠጥ የኢትዮጵያ ፈላጭ ቆራጭ መሪ ሆነው ከዛች ቀን በኋላ ይቀጥላሉ ማለት ነው። ለስልጣን ሲባል ሰዎች ብዙ ነገር ያደርጋሉ። ይህንንም ነገር ካደረገ ሰዎች መሃል አንዱ በመጽሐፍ ቅዱሳችን የሚገኘው ሄሮድስ ለስልጣኑ የማይቆፍረው ጉድጓድ የለም። ሄሮድስን በእስራኤል ላይ የሾመው የሮማ መንግስት፣ ነገር ግን አይሁዳዊ ወይም እስራኤላዊ ስላልሆነ እስራኤላውያን አይቀበሉትም ነበር። በኋላ እንደውም እስራኤላውያን እንዲቀበሉት ብሎ ለረጅም ጊዜ ሚስቱና ልጆቹ የነበሩትን ሰዎች ይፈታና ከእስራኤል ነገስታት ወገን የሆነች ሚሪያም የምትባል ሴት እንዳገባ ጆሴፈስ የተባለ የፈርስት ሴንቸሪ ታሪክ ጸሐፊ ይነግራል። እና ቺን ሴት አግብቶ ጥቂት እንደቆየ ደግሞ እሷ ራሷ ለስልጣኔ አስጊ ናት ብሎ ያስገድላታል። ከዛም ጥቂት ቆይቶ ከእሷ የወለዳቸውን 2 ልጆች ለስልጣኔ ተቀናቃኝ ናቸው ብሎ ያስገድላቸዋል። ወገኖች፣ እንደዚህ ለስልጣኑ የሚንገበገብ ሰው ነው ታዲያ አንድ ጊዜ ሰብአ ሰገል ከሩቅ መጥተው ኢየሩሳሌምን የረበሹ። ኢየሩሳሌም የተረበሸችበት ምክንያት ምን እንደሆነ ታውቃላችሁ? ሄሮድስ ለስልጣኑ ምን እንደሚያደርግ ስለሚያውቁ አሁን ንጉስ ተወልዷል የሚባለውን ዜና ሲሰማ እንዴት ሪያክት ያደርጋል ብለው በማሰብ ኢየሩሳሌም ተረበሽ። ከዛ ይሄንንም ዜና እሱ ሰማ፣ እሱም እውነት ነው ተረበሽ። ከዛ በኋላ ያደረገው ነገር የእስራኤላውያን ሃይማኖት መሪዎች ሊቀ ካህናቱንና ጸሐፍት የሚባሉትን ሰብስቦ ትልቅ ጉባኤ አድርጎ የእስራኤል ንጉስ ወይም መሲሁ የት ነው የሚወለደው ብሎ ይጠይቃቸዋል። እነሱ ደግሞ መጽሐፍ ቅዱስን በጣም ጠንቅቀው ስለሚያውቁ የእግዚአብሔር ቃል መሲሁ ከየት እንደሚወለድ ኤግዛክትሊ ስለሚናገር በሚክያስ ምዕራፍ 5 መሰረት የሚወለደው በዚች በትንሿ ቤትልሔም በምትባል ከተማ ከኢየሩሳሌም 10 ኪሎ ሜትር ርቃ በምትገኝ ቦታ ነው የሚወለደው ብለው ትክክለኛውን መረጃ ይዘው ሄሮድስ ይመጣል። ሄሮድስም ይህንን መረጃ በመያዝ ሰብአ ሰገልን ወደ ቤተ መንግስቱ ይጠራቸውና መቼ ነው ያያችሁት ይህንን ኮከብ ምናምን ብሎ አጣርቶ ከዛ በኋላ ደግሞ ከነዛ የሰማውን የሚወለደው ቤትልሔም ነው እና እኔም በጣም ልሰግድለት ስለምፈልግ በደንብ አጣርታችሁ ይሁንና ስትመለሱ እኔ ሄጄ ደግሞ እሰግድለታል ይላል። አይገርማችሁ? ሸር ነው። ከዛ በኋላ ሰብአ ሰገል ሄዱ፣ ኮከቡን ዳግመኛ አዩ፣ በጣም ደስ አላቸው። ለኢየሱስ ክርስቶስ ዕጣን፣ ከርቤ፣ ወርቅ ሰገዱለት፣ አመለኩ። በታላቅ ደስታ ተመልሰው ሊሄዱ ሲሉ እግዚአብሔር በህልም ይናገራቸውን ኖ ሄሮድስ እኮ ሊገለው ነው ዓላማው፣ ስለዚህ በዛ መንገድ አትመለሱ፣ ወደ ሀገራችሁ በሰላም ሂዱ ይላቸው። ከዛ በዚህ ጊዜ ሄሮድስ እንደተሸወደ ሲያውቅ በጣም ይበሳጭና ቤትልሔም ያሉ ህፃናትን ሊገል ያስባል። ነገር ግን እግዚአብሔር በህልም ይናገረውና ለዮሴፍ ኢየሱስ ክርስቶስና እናቱ ማርያምን ይዞ ወደ ግብጽ ይሄዳል። አይገርማችሁ? ገና ለገና ይሄ ልጅ አድጎ የኔን ስልጣን ይሻማል ብሎ በዚህ
በእብደት አናጨፈጨ። ይህንን በግርግም የተወለደው ሕፃኑን ንጉሥ ሰዎች በሶስት መንገድ ነው የሚቀበሉ። የመጀመሪያው መንገድ ይኸው ነው፣ ሪጀክሽን፣ ጥላቻ፣ መግፋት፣ ማባረር፣ ማሳደድ፣ ለመግደል መሞከር። ወገኖቼ ዘንድሮም ሄሮድሶች መዓት ናቸው። የኢየሱስ ክርስቶስ ነገር ማይጥማቸው የሚያሰጋቸው ክርስቲያኖችን የሚያሳድዱ መዓት ነው። አይግረማችሁ ሰዎች ኢየሱስን በዚህ መልክ ነው የሚቀበሉ። የሚገርመኝና የሚደንቀኝ ግን ሄሮድስ ሃይማኖተኛ ለመሆን መሞከሩ ነው። ኧረ እኔም ልሰግድለት ፈልጋለሁ። እንደ ሄሮድስ አይነት ሰዎች ኢየሱስን የሚያሳድዱ ሰዎች በውጭ ብቻ አይደለም ያሉ appear to be spiritual መንፈሳዊ እንደሆነ እንኳን ሊያሳዩን ይሞክራሉ። ነገር ግን ኢየሱስ ክርስቶስ በስልጣናቸውና በእነሱ መሃል ሲገባ፣ ኢየሱስ ክርስቶስ በገንዘብና በእነሱ መሃል ሲገባ ኢየሱስን ለማሳደድ ወደ ኋላ የማይሉ ብዙ ሰዎች አሉ። ኢየሱስን አግኝቶ መግደል ባይቻልም የእሱን ትምህርት የሚቃወሙ ወይ ደግሞ ይቅር በሉ የሚባለውን ትምህርት አይ እኔ ክብሬ ከተነካ አልችልም፣ እግዚአብሔር እርስ በርስ ተዋደዱ ሲል እነሱ ግን የዘራቸው ነገር ሲነካ አይ እኔ ከዘሬ የሚበልጥ የለም የሚሉ ሰዎች አሉ። እንደ ሰብአ ሰገል ትሰግዳለህ ወይስ ታሳድዳለህ? ይህ ነው ጥያቄ። አይምሮዬን ግን በጣም ግርም እና ድንቅ የሚለኝ የሃይማኖት መሪዎቹ። እነዚህ የሃይማኖት መሪዎች እንግዲህ ሰብአ ሰገል ከሩቅ ቦታ መጥተው ኮከብ አይተናል፣ ንጉሥ ሲወለድ ሰምተናል፣ ንጉሥ እንደሚወለድ አውቀናል ብለው ሲመጡ የት እንደሚወለድ እነዚህ የሃይማኖት መሪ መጽሐፍ ቅዱስ ስላላቸው በዛ መሰረት የት እንደሚወለድ ያ ነገር ግን ከኢየሩሳሌም 8-10 ኪሎ ሜትር ርቃ የምትገኝ ቤተልሔም ሄደው ለማጣራት እንኳን ፍላጎት የላቸው። እንደው ንጉሱ የእውነት ተወልዶ የሆነነ ብለው እንኳን ለመሄድ አልፈለጉም። አይገርማችሁም? እውቀት አላቸው፣ መረጃ አላቸው፣ ኢንፎርሜሽን አላቸው፣ ሃይማኖት አላቸው። እንደነዚህ ሰዎች እንኳን ለኢየሱስ ክርስቶስ ለመስገድ በጣም መጓጓት ያለበት ሰው አልነበር። ነገር ግን በቸልተኝነት በልህዛልነት ሃይማኖት አይነት ስሜት ለኢየሱስ ለመስገድ አይሞክሩ ቀርተው። ፕሮክሲሚቲ ደዝን ጋራንቲ ወርሺፕ። በሃይማኖት ዙሪያ ስላለ ውድ ቸርች ስለምትሄድ የሆነ መንፈሳዊ ጓደኞች ስላሉ አንተ ታመልካለህ ማለት አለ። ልባቸውን ለእግዚአብሔር ለማስገዛት ካልወሰኑ በቀር በሃይማኖት ስለተከበቡ አያመልኩ። ሰዎች ኢየሱስ ክርስቶስን የሚቀበሉበት ሁለተኛ መንገድ ቸልተኝነት። አይ ኖ ዲስ ሪሊጅን አይ ኖ ሃይማኖቱን እንላ ከዚህ እግዚአብሔር ይፈውሳል። በጣም የሚያስደስተውና ሰዎች ኢየሱስ ክርስቶስን ሊቀበሉበት የተገባ መንገድ ግን የሰብአ ሰገል። ሰብአ ሰገል ማለት ከሩቅ ስፍራ የመጡ ታላላቅ ኃይለኛ ኢንፍሉዌንሻል የሆኑ ሰዎች ናቸው። እነዚህ ሰዎች በሩቅ ምስራቅ እና በኤዥያ ቬሪ ፓወርፉል በጣም እውቀት ያላቸው ኢንዲቪጁዋልስ ናቸው። እነዚህ ኮከብ አይተው ሩቅ መንገድ። የሚገርማችሁ አይሁዳንም አይደሉም፣ መጽሐፍ ቅዱስም የላቸውም፣ ብሉይ ኪዳንም የላቸውም። ነገር ግን ለተገለጠላቸው ለዛ ትንሽ መረጃ ምላሽ ለመስጠት ረጅም መንገድ ተጉዘው የመጡ ነው እና በስተመጨረሻ ደግሞ ለዚህ ለሚገባው ንጉሥ ወርቃቸውን፣ ከርቤያቸውን፣ ዕጣናቸውን፣ ስግደታቸውን አፍስሰው ነው የተመለሱ። አይገርማችሁም ወገኖች? አንዳንድ ሰዎች ጥቂት መረጃ ይዘው ጥቂት ነገር ሆኖላቸው እጅግ የሚያመሰግኑ እጅግ እግዚአብሔር የሚያከብሩ፣ አንዳንዶች ደግሞ ሁሉ መረጃ አላቸው፣ ሁሉም ያስፈልገው ነገር ተሰጥቷቸው ምላሽ የማይሰጡ እንደነ ሰብአ ሰገል ያለንን ናፍስ ጥቂት ተደርጎላቸው ብዙ የሚያመሰግን ያደርገን።